ዲቃላ አውሪዮ ስልክ ስለነበረ እኛን እዚህ ጋር ቆመና ሻወር ተወስደ ለሰው መስዋዕታችን ገዛ ከሌለ ካጠፉ ይቅርታ ስሚኝማ ሳምሪ፣ ቆይ እስከ መቼ ነው ከዛ ዲቃላ ወንድምሽ ጋር እድሜሽን የምታቃጥዩ? የምሬን እኮ ነው። ነገሮችን እኮ እያስተካከልኩ ነው። ቦታ እያስያዝኩ ነው። የምን ጊዜ መጠበቅ ነው? ቶሎ ማባረር ነው እንጂ። የኔ ፍቅር የአባትሽን ሀብትማ ማንም ሰው እንዲካፈል አልፈቅድም። የኔ ፍቅር ካንተ ጋር ነው ኑሮ ሁሉንም ነገር አስተካክዬ። ሰሚው እየጮኸ ነገር አንተ ዲቃላ ትልቅ ሰው አንቺ እንዴት ነህ? አቦ ብሩን ሳልበጥስልሽ ስሙን ተፍተፍላለሁ፣ ግን ምንም ስራ የለም። አቦ ኢራን ይሄንን ፈንጂ ጥላ ብገላግለን ይሻላል። አቦ አንቺ በጣም ደብሮኝ ነበር፣ ፈታ አረክ። ምሳ ልበላዬ እኮ ነው፣ ልጋብዝሻ። ደስ ይለኛል። አይበርደው ፍቅር ያዘኝ ያዞረኝ። እቺ በሽተኛ ደግሞ ጀመራት። ቤተሰቦቻችሁ ውስጥ ማንድም ጤና ባክስቲያት እንዴ እቺ በሽተኛ ገንዘብማ ጥንቅር ብሎ ይቀር። ተዛጋዘት አሬሱ አለ ያዛ ክብሪት ስጠኝ።